በጭንቅ ጊዜ የሚሆን የእረኛው ጉብኝት በሚል ርዕስ እናያለን። አሜን። በጭንቅ ጊዜ የሚሆን የእረኛው ጉብኝት እንደ ሀገር፣ እንደ ቤተሰብ፣ እንደ ግለሰብ የምናልፍባቸው ደስ የማይሉ ሞመንቶች አሉ። ደስ የማይሉ ሲዝኖች አሉ። ክረምት እንዳለ፣ በጋ እንዳለ፣ ምንድነው በሌላ ደግሞ አማርኛ አራት አይነት ሲዝኖች አሉ አይደል? በአበሻ አቆጣጠር ጸደይ፣ መኸር፣ በጋ፣ ክረምት። እነዚህ አራት ሲዝኖች የራሳቸው የሆነ መገለጫዎች አላቸው። በህይወታችንም እንደዚህ አይነት ነገር ያልፋል። እንደዚህ አይነት ሲዝኖች ያልፋሉ። ክርስትና መዋሸት አይደለም ወይም እንትን መካድ አይደለም። ያለ አይደል እያለ የለም ማለት አይደለም። ግን ነገሩ እያለ የሚበልጥ እግዚአብሔር አለ ማለት ነው። ሃሌሉያ። ለዚህ ነው እግዚአብሔር ቃል ሲናገር አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁን በእርሱ ላይ ጣሉት አለ። ዋይ የሚያስጨንቅ ነገር ስለሚመጣ እዚህ ዓለም ሳላችሁ መከራ አለባችሁ፣ አይዟችሁ አለ። እኔ ዓለምን አሸንፌዋለሁ፣ አይዟችሁ አለ። ክብር ሁሉ ለእግዚአብሔር ይሁን። ሌላ ዕብራውያን ምዕራፍ 4 ቁጥር 14 ላይ ደግሞ የእግዚአብሔር ቃል ሲናገር በነገር ሁሉ የተፈተነ ሊቀ ካህናት ደግሞ አለን ይላል። ስለዚህ በምንፈተንበት፣ በምናዝንበት፣ በምንጨነቅበት ነገር በሙሉ የእረኛው ጉብኝት ያስፈልገናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ዛሬ እግዚአብሔር በልቤ ላይ ያከበደው መልእክት ይሄ ነው። አንድ ሰው ቤት የእረኛው ጉብኝት ይሆናል። በእኔ ቤት ይሆናል የሚል ካለ አሜን ይበልና። የጭንቅ ጊዜ ማለት ሰው ሊቋቋመው ሊፈታው የማይችል በእረኛው ጉብኝት ብቻ የሚለወጥ የህይወት አጋጣሚዎችና ጥያቄዎች አሉ፣ ይኖራሉ። አሁን በዚህ ሰዓት እዚህ ቁጭ ብሎ የምታዩት አሪፍ የለበሰ ከነ ከረባቱ ከነ ኮቱ የምታዩት ሰው ሃሌሉያ እያለ ሲዘምር የምታዩት ሰው there is a question በህይወቱ ላይ ያለ ጥያቄ አለ። ጸሎት የሆነበት ለሚያገኛቸው ሰዎች በሙሉ የሚነግረው ጉዳይ አለውና ማን ሊፈታልኝ ይችላል የሚለው ጉዳይ አለ። አንድ የምስራች አለኝ፣ የእረኛው ጉብኝት ይፈታዋል። ከእረኛው ጉብኝት የበለጠ ኬዝ የለም። እረኛው የመጣ ጊዜ እንደዚህ አይነት ጭንቅ ጉዳዮች መፈታታቸው አይቀርም። የጭንቅ ጊዜያት ግን እግዚአብሔርን የምንነካበት ጊዜያት ናቸው። እግዚአብሔርን የምንነካበት ጊዜያት፣ እግዚአብሔርን የምንጠብቅበት ጊዜ፣ እግዚአብሔርን የምንናፍቅበት ጊዜ እንጂ የምሬት ጊዜ ሊሆን አይገባውም። የጭንቅ ጊዜ ነው ያለውት የምትለኝ ከሆነ እነዚያ የጭንቀት ጊዜዎች እግዚአብሔርን እንድትነካው፣ እግዚአብሔርን እንድትናፍቀው፣ እግዚአብሔርን እንድትጠብቀው ሊያደርግ እንጂ የሚገባ ጨጓራ ሊላጥ አይገባም። ማዲያት በማዲያት ልትሆን አይገባም። አሜን። ጭንቀት መንገድ ለመንገድ ብቻህን ልታወራ አይገባም። ይሄ ኬዝ ከኔ በላይ ሆኗል፣ አይምሮዬ ላይ የሆነ ነገር ፈጥሯል። ስለዚህ ይሄ የእግዚአብሔር ጉዳይ ነው፣ አምላኬን እጠብቀዋለሁ የምትልበት ጉዳይ። ወደ ምድረ በዳ ወስዳታለሁ፣ በዚያም አባብላታለሁ፣ ለልቧም እናገራታለሁ። ስለዚህ አንዳንድ የምድረ በዳ ህይወቶቻችን ሞር ወደ እግዚአብሔር ክሎዝ የምንሆንባቸው ጊዜያቶች፣ ሞር እግዚአብሔርን የምናውቅባቸው ጊዜያቶች ናቸው። አንዳንድ የጭንቀት ጊዜዎች ባይፈጠሩ ኖሮ እግዚአብሔርን በዛ መልክ ባላወቅነው ኖሮ ነበር። እግዚአብሔርን በዛ ድምፅ ባላወቅነው ኖሮ ነበር። ካለፉት በኋላ ግን ቴንክ ዩ ጂሰስ፣ እነዛ መከራዎች ላይ ድምፅን ስላሰማኸኝ፣ እነዛ የጭንቀት ጊዜዎች ላይ አለው ስላልከኝ አመሰግንሃለሁ። ስለዚህ ይህን ልበላችሁ በድፍረት የጭንቀት ጊዜ ከገባን የለቅሶ ጊዜ ሳይሆን የበለጠ እግዚአብሔርን ለመንካት፣ የእግዚአብሔርን ምሕረት ለማየት፣ የእግዚአብሔርን ቸርነት ለማየት የምንናፍቅበትና የምንማልድበትን የህይወት ምዕራፍ ይከፍትልናል። ያ ምጥ የመጣው፣ ያ ለቅሶ የመጣው፣ ያ እግዚአብሔርን ለማየት ለመንካት የመጣ ግሮን ከውስጥ የሆነ ጩኸቶች፣ እነዛ ነገሮች ባይፈጠሩ ኖሮ እንደዛ መጮህ ባልቻልን ነበር። እግዚአብሔር የተመሰገነ ይሁን። እስራኤላውያን ከደረሰባቸው ጭንቀት የተነሳ ወደ እግዚአብሔር ጮሁ ይላል ዘጸአት ምዕራፍ 2 ላይ። እግዚአብሔርም ጩኸታቸውን ሰማ። መሮናል፣ ይብቃን፣ ተጨንቀናል። አባሻ ካዳላ ቫሪያዳባ ዛሬ ጩኸትን ሰምቶ የሚመልስ እግዚአብሔር አለ። የምስራች አለኝ። እያንዳንዱ ጩኸት፣ እያንዳንዱ በኢየሱስ ስም ለቅሶ፣ እያንዳንዱ እግዚአብሔርን መናፈቅ በጌታ በኢየሱስ ስም ወደ ደስታ ይቀየራሉ፣ ወደ እረኛው ጉብኝት ይቀየራሉ በኢየሱስ። ሊያርቅህ አይደለም፣ የበለጠ ሊያቀርብህ ነው። ማን አለ ባዶነቴን ሊሞላ የሚችል? ማን አለ የኔን ክፍተት ሊሞላ የሚችል? ማን አለ እንደ እረኛው እኔን ሊሸከመኝ የሚችል? ወዴት እሄዳለሁ? ማንን አያለሁ? ማንን እናፍቃለሁ? ሰው ሊፈታው አይችለውም። ሰው ሊያደርገው አይችል። ኦንሊ ጋድ እግዚአብሔር ብቻ
የጭንቅ ጊዜ ሁሉም የፍርድ ድንጋይ የሚያነሳበት እኛም አልቋል የምንልበት ጠላት መንደር ስለኛ በእጃቸው መውደቅ ደስታና ዘፈን የሚጀምርበት ሰዓት ነገር ግን በረኛው አቆጣጠር ግን ጉብኝት የሚሆንበት ሰዓት ነው። አገኘነው ያዝነው በእጆቻችን ላይ ወደቀ ሲባል የዛ ጊዜ እረኛው የሚንቀሳቀስበት ሞመንት ነው። እጃችንን አጣጥፈን በእነሱ ትራፕ ውስጥ በእነሱ ወጥመድ ውስጥ ወድቀናል። እነሱም ሰለብሬት ማድረግ በጀመሩ ጊዜ እረኛው ይመጣል። ይዛግ ተሳለቁብኝ አገኙኝ እኮ በምንልበት ጊዜ እረኛው ኮቴውን ያሰማል። አሁንማ አልቆልኛል በምንልበት ጊዜ እረኛው ይመጣል። ሲጨረስ የሚመጣ እረኛ አለ። ተጠናቋል በምንልበት ሰዓት ክብሩን የሚገልጥ እረኛ አለን። ሃሌሉያ። አገኙት ሳምሶንን እጁ ላይ የፈለጉትን ነገር አደረጉ፣ አሰሩት፣ ምን አደረጉ? ግን የእረኛው ጉብኝት አባ አንዴ ያስበኛ አንዴ ጠላቶች መንደር ዘፈን ሆኗል። ጠላቶች መንደር ደስታ ኑ ቺርስ እናድርግ። አባላባዳ ኃያሉ ተይዟል። ኃያሉ በእጆቻችን ገብቷል። ሰማይ ግን ዝም ሊል አልቻለም። ዛሬ የሆነ ሰው ቤት በጌታ በኢየሱስ ክርስቶስ ስም ደስታ ይሆናል። ዮሴፍን እንደ ጠቅላይ ሚኒስትር አናቀውም ነበር። በዛ ሁሉ የጭንቀት መንገድ ባይ you are too foolish በጣም ሞኝ እየሆንክ ነው። አልጋ ባልጋ ይሁንልኝ እያልክ ነው። ስሊፕለስ ናይቶችን ያሳለፉ ጀግናዎች አሉ። እንቅልፍ ያጡበት ልሞት ነው ልሞት አይደል። አስበው አንበሳ ጉራሩ ስትገባ ምንድነው ልታስብ የምትችለው? ትጨነቃለህ ብቻ ይገልጧል እንዴ? ማጉራ ባዲያ ካታል በአንዴ ራስ ምታትም ትኩሳትም ሁሉ ነገር አልናገረው ብዬኩን ሁሉ ነገር ነው በአንድ ጊዜ። ያውም የተራበ አንበሳ ያውም ምንም ባላደረከው ያውም በጽድቅና እግዚአብሔርን በመፍራት በተንቀሳቀስከው ግን አንድ አለ የሚያይ አምላክ አለ። አፕታይት መቀየር የሚችል አምላክ ለማን እንደሆነ አላቅም። የምስራች አለኝ። አማ ግን አይደሰትም። ጉድጓድ ውስጥ የከተቱን አይደሰቱም። በኢየሱስ የቆፈሩት ጉድጓድ ይገቡበታል በጌታ። የጭንቅ ጊዜ ደራሽ አለ። የምስኪኖች ወዳጅ አለ። የዳደግ አባት በኋላ ነግራቸዋለሁ። ይኸውልህ ከወንበር ኪዳን ይበልጣል። አልገባህም? ስልጣን ላይ ከተቀመጠው ኪዳን ይበልጣል። ሃማ was full of authority 127 ሀገር የሚመራው ቀኝ እጅ ነበረ። እሱ ከቀረቡ ሰዎች በላይ ሃማ ፖዚሽኑ ማይቲ ነበር። መርዶክዮስን ስታየው ግን በበር ደጃፍ የሚቀመጥ ተራ ሰው፣ ከስልጣን ግን ኪዳን ይበልጣል። ፖዚሽኑን ይሽዋለው አቅም አለኝ ከሚሉ በላይ ኪዳን ያላቸው ይበልጣል። አንተ ኪዳን ህዝብ ነህ። አሉኝ ከሚሉ ትበልጣለህ። ለምን እንደሆነ ልንገር፣ ያለ የሚበልጥ ስለሆነ አንተ ጋር ያለው ዓለም ካለው ይበል። መዝሙር 124 ከቁጥር 1 እስከ 8 እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር በለዋ እግዚአብሔር ይመስገን በልና ሊበሉን አሰፍስፈው ነበር። ኦሬዲ ጥርሳቸውን ስለው ነበረ። አመቻችተው ወጥመዳቸው እስከተው ነበረ። ነገር ግን ለጥርሳቸው ንክሻ ያላደረገን እግዚአብሔር ቀጥሎ ያለው ደስ ይላል። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም። እግዚአብሔር እንደደረሰለት ሰው፣ እግዚአብሔር እንደጎበኘው ሰው፣ እግዚአብሔር ደርሶ እንደታደገ ሰው፣ እግዚአብሔር ደርሶ ለጥርሳቸው ንክሻ እንዳላደረገን ሰው ዛሬ አለኝ የምትሉትን እልልታችሁን፣ ጨብጨባችሁን ቤታችሁን እንደታደገ ሕይወታችሁን እንደታደገ እንዳስመለጣችሁ ከዚህ በላይ ማጨብጨብ ትችላላችሁ። ይገባዋል እግዚአብሔር።
ሄደን አይደለም መጥቶ ነው። እግዚአብሔር ከኛ ጋር ባይሆን ኖሮ ሲል እኛ ሄደን አይደለም። ኖ እሱ መጥቶ ነው እኛ ጋር። ክብሩን ትቶ መጥቶ ነው። ዙፋኑን ትቶ መጥቶ ኢማኑኤል አለ። እግዚአብሔር ከማጋ ጎብኝቶን ነው። ጎብኘኝ ብለነውም አይደለም። ለሱ ጉብኝትም የማያምር ቤት ነበረ። እሱ ሊመጣበት የማይገባ የቆሸሸና የተበላሸ ቤት ላይ መሲሁ መጣ። የልባችንን ዙፋን ተቆጣጠረ። አይ አሁን እንደ ትላንትናው ልታስጨንቃት ልታስቸግራት አይገባም። አሁን ኪዳን ቀይራለች። አሁን ቤት ቀይራለች። አሁን ጌታ ቀይራለች። መጥቶ የታደገ ሰው ካለ፣ መሲሁ ደርሶልኛል የሚል ሰው ካለ፣ እሱ ስላለ ነው ያልሞትኩት የሚል ካለ፣ እሱ ስላለ ነው። ዳዊት ለዚህ ነው ገባውና መዝሙር 3 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን ዶንት ፎርጌት ያደረገልሽ። ጎልማሳነትሽን ያደሰው እሱ ነው። የፈወሰሽ እሱ ነው። Don't forget it. Don't forget it. Do you know አንድ ነገር ልንገርህ፣ አንዳንድ የጭንቀት ረፍቶች ጥፋታቸው እግዚአብሔርን ያስረሳል። እግዚአብሔርን ያስረሳል። አንዳንድ የህይወት ሙላቶች በዛ ነገር ኖ ግን ዳዊት ግን ጳውሎስ ግን አያላን they never forget የእግዚአብሔርን ምህረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን መልካምነት ሊረሱት አይችሉም። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር ከኛ ጋር ባይሆን ኖሮ ይህንን በድጋሚ ልነግራችሁ ፈልጋለሁ። ከእረኛው ጉብኝት በላይ የሆነ ነገር ምንም የለም። ይህንን ልበላችሁ፣ እረኛው ከመጣ ይገላግለናል። ሳያችሁ ግን መገላገል አትፈልጉ መሰለኝ። ትፈልጋላችሁ። አሪሹ ወዳችኋለሁ በእውነት ግን ትፈልጋላችሁ። ከመጣ ይገላግለናል። ከመጣ ከእረኛው ጉብኝት በላይ የሆነ ነገር ምንም የለም። ማርቆስ 5 ላይ ኢየሱስ በጌርጌሶን ማለፍ ግድ ነበረበት። የጌርጌሶኑን እብድ ፈወሰው። እሱን እንደፈወሰ ኢያይሮስ የሚባል ሰው መጣ። ልጄ ታማብኛለች አለ። እሱን እየጨቀጨቀ እያለ እየተናገረ እያለ 12 ዓመት ደም የሚፈሳት ሴት ደግሞ ሰበር ገባች። አሁን ራሱ ሰበር ከገባህ ፈውስ ይሆንልሃል። ሰበር ነው የገባች። ራታ ካቻዳ ካታዳላ ባዲያክ ሰበር ገባች። ከዛ በኋላ ፈውሷን ተቀበለች። የሷ ፈውስ እንደተረጋገጠ ኢያይሮስ ደብዳቤውን አስገብቷል፣ ማመልከቻውን አስገብቷል። ማመልከቻውን ባስገባ ግን ሰዎች መጡና እባክን መምህሩን አታድክመው። ልጅቷ ምን ብላለች? ይሄ የለመድነው ቃል ነው፣ ነገር ግን ጌታ ስትራይክ አረገኝ እዚህ ጋር። ጌታን አታድክመው፣ እረኛውን አታድክመው። ምን ማለት ነው? አይችልም። እሱ የሚችለው ከታመመች ብቻ ነው። አሁን ከሱ አቅም በላይ ነው። ቢመጣም ደክሞ ይመለሳል እንጂ ምንም የሚፈጥረው ነገር ዋራባላ ቫራዲያ ደሞመንት እንደዚህ ሲሉት ኢየሱስ ጆሮ ውስጥ ገባ። ዋት እኔ እኮ ትንሣኤና ህይወት ነው። እኔ እኮ ያለውና የምኖር እመን እንጂ አትፍራ። አልሞተችም ተኝታለች። I don't know ስለ እናንተና ስለ ህይወታችሁ ጎረቤት ምን እንዳላላቅም፣ ሰዎች በጆሮአችሁ ምን እንዳሰማችሁ አላቅም። አልቆልሻል አልቆልካል በተባልከው ነገር ላይ ዛሬ ትንሣኤ የምታይበት ማለዳ ይሆንላ። አረ አሜን በልና ውሰድ። የሚገርም እኮ ጀግና እረኛ ነው ያለን እኮ። አይ አም ቢዚ እዛኛው ቤት ጉብኝት አለኝ ብሎ አላስቀየሰም ኢየሱስ። እንደሰማ እንዲያውም አንተ ቤት ለጉብኝት እመጣለሁ። ጉዳዩን ሰምቶታል። እሺ ይስ የተባለውን ሰምቶታል ኢየሱስ። ከባድ ነው ያሉትን አኪም የደመደመውን ነገር የቀረህ 1 ዓመት ነው፣ የቀረህ 2 ዓመት ነው። ሰዎች ያንተን ሁኔታ አይተው ዘርዝረው ይሄ ነው ያንተ መጨረሻ ባሉት ጉዳይ ላይ እረኛው ይጎበኛሃል። ሲደርስ ሁሉም ነጠላ ዘግዝቆ ወዮ how he was faithful እንዴት አይነት ታማኝ አምላክ። ዝም በሉ አለች። ውስጥ ያለችው ሞታለች ብላችሁ ያስቀመጣችሁ አለች በህይወት አልሞተች። ሌሎቻችሁ በሙሉ የማታምኑ ከሆነ ውጡ። የማያምኑ ሰዎችን በሙሉ አሁን ከህይወታችሁ አስወጧቸው። አሜን በል። ችግር የለም። ይኸውልህ ነገር ሲነሳ ለሴሌብሬሽን ይመጣሉ። ችግር የለም። ለመከራ የማይሆኑ ሰዎች አሉ። ጭራሽ ኦሬዲ መከራው እኮ ይበቃል።
ኦሬዲ እኮ የሰማው ነገር ይበቃል። ምክንያቱም መጽሐፍ ቅዱስ ላይ አይ ተኝታለች እንጂ ያልሞተችም ሲላችሁ ሁሉም ሳቁ ይላል። ዛሬ መከራችሁን ከሚያከብዳችሁ ሰዎች የመለየት ቀን ይሁንላችሁ። በቅርቡ ትንሣኤን ታየዋለህ በሉትና ነገር በቅርቡ የኔ አምላክ በታመሙት ሰዎች ላይ ብቻ ሳይሆን በሞተም ነገር ላይ ስልጣን አለ። ኢንዲድ ኢየሱስ ጌታ ነው። በእርግጥ ኢየሱስ ጌታ። አታስቡም? እዛ ቤት ጥቁር ለብሰው የመጡ ጣሊታዊ ተነሺ ከተባለ በኋላ ነጭ ልብስ ተበድረው የሚመጡ አይመስልህም? በሁለተኛው ቀን ለምን እዛ ቤት ሞቱን ወደ ህይወት ተቀየረ። ብዙ ጊዜ ሊስን ቱ ሚ በጸሎት በተለያዩ ነገር ያስገባችሁ ተስፋ የቆረጣችሁበት ጉዳይ ካለ ይሄ ሰውዬ ትምህርት ይሁናችሁ። ካስገባ በኋላ ተነስታለች አይደለም ሞታለች የሚል ነገር ነው። ዶን ፌንት፣ አይዟችሁ፣ ጩኸታችሁን ሰምቷል። እረኛው ይመጣል፣ ይገላግለናል። ዘጸአት 14 ከ10 ጀምሮ የእግዚአብሔር ቃል ስታነቡ ፈርዖን በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ ግብፃውያንም በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮሁ። ሙሴንም በግብፅ መቃብር ስላልኖረ በዚህ ምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረግብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ። ወደ ኋላ አትሄድም በሉትና ንገሩት አጠገባችሁ። ምድረ በዳ ላይ ተውህም በሉትና ያዳነ ያወጣ የታደገ መጠቋቋሚያ እንድትሆን አይደለም፣ ከግብፅ ደርሳለህ። ሙሴ ለህዝቡ አትፍሩ አባሻካሪ ያው እንደ ሙሴ እዚህ ቆሜ ያለው ሙሴ የለም፣ እግዚአብሔር ግን አለ። መልእክተኛም በዚህ ስፍራ ላይ አቆሟል። ምን ይላል? አትፍሩ። የሰረገላ ድምጽ እየተሰማ አትፍሩ። በፊት ለፊታቸው የቆመ ባህር እያለ አትፍሩ። አይመስልም እኮ ግን እግዚአብሔር ንግግር እንደዚህ ነው። አይመስልም። እንደ ሁኔታው አይደለም የሚናገረው፣ እንደ ኃይሉ ነው የሚናገረው፣ እንደ አቅሙ ነው የሚናገረው። አይ ዶንት ኖ አሁን ያላችሁበት ጉዳይ ምን እንደሆነ አላውቅም። ጌታ ግን አትፍሩ ይላችኋል። ቀጥሎ ያለው ደስ የሚል ቃል አለ። ዛሬ የምታዩቸውን ግብፃውያን በሉታ ለእናንተ እኮ ነው። ለዘላለም አታዩቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ቁጥር 14 ነው የምፈልገው። ሊስን ይሄኛው ነው የእናንተ ቃል። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም። ጋድ ሳይዝ ፕሮብሌም ማለት ይሄ ነው። እግዚአብሔር የሚፈታው ፕሮብሌም መሳሪያ የላቸው ምን ይላ የታጠቀ ኃይል ከኋላ እየመጣ ነው። የማያልፉበት ነገር ደግሞ ከፊታቸው ቆመዋል። አትፍሩ፣ አምላካችሁ ተረድቷል። ከናንተ አቅም በላይ ነው። ታያላችሁ እግዚአብሔርን ማዳን መንፈስ አለ። ከዛው እግዚአብሔር ሙሴን አለው ለምን ትጮብኛል? እንዲጓዙ ለእስራኤል ልጆች ንገር። አሁን እግዚአብሔር እንደዚህ ያለኝ ይመስለኛል። ንገር ምን እንዲሉ? ከፊት ግን ምን አለ? ምን በላቸው ነው የሚለው? ተጓዙ በላቸው። ከመጀመሪያው መጨረሻውን የሚያውቅ አምላክ ነው ያለ። የሁሉ ነገር ፈጣሪ ነው። እኔ ነኝ እኮ የፈጠርኩት። ይከፈላል። ንገር አንተ ምን በል? ተጓዝ። እኔም እነሆ የግብፃውያን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረጎቹ በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። እኔ ማን እንደሆንኩ ያውቃሉ? እግዚአብሔር እንደሆንኩ ያውቃሉ። እናንተ አውቃችኋል። እግዚአብሔር ፕሮብሌሙ ማወቅ አለበት። እኔ እግዚአብሔር እንደሆንኩ የጭንቀቱም ያኬዝም እግዚአብሔር እንደሆንኩ ለምሳሌ እኔ ነኝ ጌታ እያለ ነበር። አስጨንቀዋል፣ እንባ አምጥቶብሃል፣ አስደፍተዋል። አሁን ግን ያ ካንሰር፣ ያ ህመም፣ ያ ባዶነት፣ ያ ባዶ ካዝና I am the provider እኔ አቅራቢ እንደሆንኩ ማወቅ መቻል፣ እኔ ሞገስ ሰጪ እንደሆንኩ ማወቅ መቻል። አንተ ብቻ እንድታውቀኝ አይደለም የምፈልግ፣ ችግርህን ማወቅ አለበት። በችግር ላይ እኔ ክብሬን እገልጣለሁ። በግብፃውያን ላይ ክብሬን በገለጥኩ ጊዜ
እስኪ ማን ነው ክብሩ ሲገለጥ መቆም የሚችለው? እግዚአብሔር ሲገለጥ ንዋን ከሱ ፊት መቆም አይችልም። ጉልበት ሁሉ ለዚህ ስም ይንበረከካል። ኢየሱስ ጌታ ነው። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። ይህን ልበላችሁ፣ God is a God of strategy። የስትራቴጂ አምላክ ነው። you don't know አንዳንድ ነገር አያብራርልህም። ኋላ ይሄድ ሲል ስትራቴጂ ነው። ስትራቴጂ ያወጣል። ስትራቴጂ ይቀይራል። yes you have to follow የሱን ስትራቴጂ መከተል መቻል አለ። የደመናው አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። ወይኔ የማየው ሰይፍ አለ። አሁን ይሄ እኮ አይን የተገለጠበት ጉባኤ እኮ ነው። በእኛና በችግራችን መሃል፣ በእኛና በተግዳሮታችን ድጋሚ እንዳናያቸው፣ ድጋሚ ኤክስፕሪያንስ እንዳና ገባ። ኢየሱስ ያድናል። በዚያም ደመናና ጨለማ ነበር። በዚህ በኩል ግን ሌሊቱን አበራ። ሌሊቱን ሁሉ እርስ በርሳቸው አልተቃረቡም ይላል። ዋይ ድቅድቅ ጨለማ በዛ ሰፈር፣ በዚህ ሰፈር ብርሃን ላይት። ወይኔ ጌታ ሆይ። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩንም አደረቀው፣ ውሃውም ተከፈለ። አንድ ሌሊት ይበቃዋል በሉትና ንገሩት አጠገባችሁ። በአንድ ሌሊት የምትከፍለው አይደለም። አንዴ ብቻ የምስራቅ ነፋስ አመጣ፣ በአንድ ሌሊት ከፈለው። ህዝቡ በምን እንዲሻገር? በደረቅ ምድር እንዲሻገር፣ በደረቅ ምድር እንዲሻገር። ያስጨነቀን ያስፈራራን በአንድ ሌሊት ከኛ ቤት ላይ ከኛ ህይወት ላይ ማራገፍ የሚችል አንድ ዋን ሌሊት ዋን ናይት። ብዙ ሌሊቶችን ተጨንቀ ይሆናል። በዚህ ወር ግን የእረኛው ጉብኝት ይመጣል። ከእረኛው ጉብኝት የተነሳ ባህሩ ደረቅ ምድር ይሆናል። ቁጥር 28 ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎች፣ ፈረሰኞች፣ የፈርዖን ሰራዊት ሁሉ ከደነ፣ ከነርሱም አንድስ እንኳን አልቀረም። የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ። ዎችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። የሆነ ነገር ይሆንልሃል በሉት። እስኪ እግዚአብሔር ቃል ደስ የሚለው ይባርከኛል። እግዚአብሔር የእውነት ነው የምትሉ የእውነት ነው። አሜን። ምን እንደ ግድግዳ ሆነ? ውሃ እንደ ግድግዳ፣ ውሃ እንደ ግድግዳ። ዛሬም እግዚአብሔር ነው። እግዚአብሔርም በዚያን ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እንደዚህ አዳነ ትባላለህ። አንድ ነገር የጭንቅ ጊዜ የሚመጣው የእረኛው ጉብኝት አንደኛ ይህንን ያደርግላቸዋል። የህይወት ጥርመሳን ይሰጣቸዋል። አንድ ቃል በእግዚአብሔር መንግስት ውስጥ አቢዩዝ ከተደረገ ቃል መካከል አንዱ ጥርመሳ የሚለው ቃል ነው። ምንድነው የምጠረምሰው ይላሉ። የስ በጣም እንጠረምሳለን። አንዱ ጥርመሳን ከሚያመጣው ነገር አንዱ የእረኛው ጉብኝት ነው። ብሬክ ስሩ ማለት ሰደን የሆነ ሚራክል ማለት ነው። ሰደን የሆነ የእግዚአብሔር መገኘት ማለት ነው። ዳትስ ኢት። ብሬክ ስሩ። አሁን እስራኤላውያን የሆነላቸው ብሬክ ስሩ በእርግጥ በህይወታችን ይሆናል። ጥርመሳ ከእረኛው ጉብኝት በኋላ የሚመጣ በረከት ነው። ከፊት የቆመውን ጥሰህ ስታልፍ አንድ የትንቢት ቃል አለ። ሚክያስ ምዕራፍ 2 ቁጥር 13 ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል፣ ንጉሳቸውም በፊታቸው አልፈዋል፣ እግዚአብሔርም በራሳቸው ላይ ነው። ሰባሪው ሲወጣ አሜን። ከፊት የቆመ ነገር በሙሉ አንተን ሊያስቀር አይችልም። የታሰርክበት ይበጣጠሳል። በፊት ያለ ነገር በሙሉ መከፈል ይጀምራል። የእረኛው ጉብኝት በእኛ ሰዓት ሳይሆን በሱ ሰዓት አቆጣጠር ነው። የሱ አመጣጥ አለ። መች መምጣት እንዳለበት ያውቃል እኮ። ሰረገላቸውን ሲያስነሱ፣ ሞተራቸውን ሲያስነሱ ያውቃል። ነገር ግን እግዚአብሔር እስኪደርሱ ድረስ ይጠብቃል። ዝም አለ ማለት አላየም ማለት አይደለም። የሚነሳበት ጊዜ አለ። ይኸውልህ የኛ ሀገር የጦር ጀነራል ምንድን ነበር ማዕረጉ? የመጨረሻው ፊልድ ማርሻል አይደል? ከፊልድ ማርሻል በላይ አለ የለም። እግዚአብሔር በጦር ሜዳ ቀጠና ተሸንፎ አያውቅም።
አንዱ እንደዚህ አይነት የጦር መሪዎች ስትራቴጂ ያላቸው ጠላትን የሚያሸንፍ ያ ነው ማረግ የሚያሰጣቸው። እግዚአብሔር በዘመናት መካከል የተሸነፈበት ባትል የለም። ፊልድ ማርሻል የምትለው ጀነራል የምትለው ምን የምትለው የተሸነፉበት የጦር አውድማ አለ። ብዙ ሰዎችን ያስፈጁበታል። አምላካችን ግን እግዚአብሔር በዘመናት መካከል እግዚአብሔር ተዋጊ ነው። ስሙ ማን ነው? እንዴት መዋጋት እንዳለበት ያውቃል። መች መነሳት እንዳለበት ያውቃል። ምን አይነት መሳሪያ መጠቀም እንዳለበት ያውቃል። እንዴት ጠላቶቻችንን መረበሽ እንዳለበት ያውቃል እግዚአብሔር። ስለዚህ ጊዜው ግን እስኪደርስ ድረስ ምን እናድርግ ካላችሁኝ፣ አንደኛ ትኩረታችሁን በእረኛው ላይ አድርጉት። ትኩረታችሁን በእረኛችሁ ላይ ልመለስ አትበል፣ ልሂድ አትበል። አምልኮውን ቀጥለው። ጌታን እያየ ዘምር፣ ጌታን እያየ አገልግል፣ ጌታን እያየ የምታደርገውን ነገር በሙሉ አድርግ። እግዚአብሔር ይመጣል። ድንገት የቤተ መቅደሱ ጌታ ይመጣል። ሰርፕራይዝ ያደርጋል። አስቴር ምዕራፍ 5 ቁጥር 9 ላይ በዚያ ቀን ሃማ ደስ ብሎት በልቡም ተደስቶ ወጣ ካሳወጀ በኋላ ይገደሉ ካስባለ በኋላ ነገር ግን ይላል መርደኪዮስ በንጉሱ በር ላይ ያለ መነሳትና ያለ መናወጥ ተቀምጦ ባየ ጊዜ ሃማ በመርደኪዮስ ላይ እጅግ ተቆጣ ይላል። እንትን ሸብረክ አላለም። ስላልተንበረከከለት ነበር አዋጅን ያሳወጀበት። በሱ ብቻ አረካም ይላል። እሱን ብቻ አስገድዬም አላርፍም፣ ቤተሰቡንም ዘረም ማንዘሩንም አስገድላለሁ ነው ያለው። ሃማ ነው እንዴ? ነገሩ ይገለበጣል አለ እግዚአብሔር። you don't know him። እሱ ግን ባለመናወጥ ባለመብረክረክ በዛው ስፍራ ላይ ሐሳብ ባለመለወጥ ትክክል ነው ያሰብከው እንዳትለውጥ ሐሳብህን በሉትና ንገሩት። አንድ አምላክ ነው ያለው በሉት። ያም ያህዌ ይባላል በሉት። ስግደት ለሱ ብቻ ነው የሚገባው በሉት። እኔ የአስቴር መጽሐፍ ያው የእግዚአብሔር ሐሳብ ነው ገዢ። የመርደኪዮስም መጽሐፍ ነው። መርደኪዮስ በዚህ በአስቴር መጽሐፍ ከመጀመሪያው እስከ መጨረሻው ያለው ድርሻ አስገራሚ ነው። እንዲያውም በመጨረሻ ታይም እንደ መርደኪዮስ ያለ ሰው የለም። ከንጉሱ ሁለተኛ ሰው መርደኪዮስ ነበር ይላል። ግን ባለመናወጥ ባለመብረክረክ እግዚአብሔር ሊባርክ እግዚአብሔር ሊጎበኝ በደጅ ነው። የታወጀ አዋጅ ቢኖር እንኳን እግዚአብሔር ጣልቃ መግባት ይችላል። ሁለተኛና የመጨረሻ ይህንን ተናግሬ እጨርሳለሁ። ወደ እረኛው መጮ የጮኸ በጭንቅ ጊዜ የሚደርሰውን እግዚአብሔርን ወደ ቤቱ ያመጣል። ትህትና እንዴት ደስ ይላል! እየገባ እያየ እባቡ ስሜቱ እየተሰማ እያለ ዝም አትበል፣ ጩ። የሚያድን ጌታ አለ። አይ ውስጤን ያውቀዋል አለን ቢኒ ሲናገር በጣም ነው የገረመኝ። ግን እግዚአብሔር ምን ብሏል? ጩ ወደ እኔም አንተም የማታውቀውንና ታላቅ ኃይለኛ ነገር ምን አደርግልሃለሁ? አሳይሃለሁ። ነገሩ የመጣው ከእግዚአብሔር ዘንድ እንኳን ቢሆን እግዚአብሔር ሐሳብ ይለውጣል። የሚጮው ሰዎች ነገሩ ከእግዚአብሔር ዓለም እንኳን ቢወጣ እግዚአብሔር ሐሳብ ይቀይራል። ለሚጮው ሰዎች ይራራል። እና ስትጮው ገገማ ሆነ ጩ። አይሆንም እኔ ላንቺ አልመጣውም እያላት አይኖ ለኔ እንዳልመጣ ነገር ግን እኮ ከጌቶች የተረፈውን ቡችሎች ራሱ ይበሉታል። እስከ ጥግ ድረስ ነው የጮኸችው። እስከ ጥግ ድረስ ነው የጮኸችው ማለት ካህኑ እስከሚገረምባት ድረስ ነው የጮኸችው። ኖርማል ጩኸት አይደለም። የሆነ ጩኸት አለ። የሆነ ሃይማኖታዊ ያልሆነ ማለት አምላካቸውን አውቀው የሚጮሁ ጩኸት አለ። ማሮዳባ ህይወት የሰለቻቸው፣ ህይወት የደበታቸው፣ ህይወት በእንደዚህ አይነት ነገር መደምደም የለበትም ብለው ያሰቡ ሰዎች፣ የተረዱ ሰዎች የሚጮሁት ጩኸት አለ። እንደሚመልስ አውቀው ከውስጥ ሰው እንዳለ አውቀው የሚያንኳኩ አንኳኩዎች አሉ። ሁለተኛ ነገሥት ምዕራፍ 20 ቁጥር 1-6 በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይልሃል፣ ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አስተካክል አለው። ፊቱንም ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ፣ አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ። ለምን እንደው ታውቃላችሁ? ይህንን ሜንሽን ያደረገው ንጉሥ ሕዝቅያስ የሆነ ታይም ላይ በእግዚአብሔር ፊት መልካም ነገር አድርጓል። ማለት ያደረከው መልካም ነገር እንዳለ ላስታውስ እፈልጋለሁ። እግዚአብሔር ያየበት፣ እግዚአብሔር የተደሰተበት። አይ ዶንት ኖ ራስን እንዴት እንደምታየው አላውቅም። እግዚአብሔር ግን የተደሰተበት የህይወት ኃይል፣ የህይወት ስታንዳርድ፣ የህይወት ጥራት አለው ከተቀበልከው ጸጋ የተነሳ።
የስ የሆኑ ቀናቶች አሉ፣ የሆኑ ሳምንታት አለ ከልብ ጌታን ያመሰገንክበት፣ ከልብ ወደ እግዚአብሔር የጮክበት አለ። እግዚአብሔር እሷን ቀን አይረሳት። ንጉሥ ሕዝቅያስ የተበላሸውን ያስተካከለ ንጉሥ ነው። የሆነ ጊዜ ግን ሳተና ወደ ትዕቢት መንገድ ገባ። ከታመመ ወደ ትዕቢት ከገባ በኋላ ታመመ። ከታመመ በኋላ ይህ ሰውዬ አይኖርም በህይወት ይሞታል ብልና ንገረው ተባለ። ሕዝቅያስ ግን አምላኩን ያውቅ ነበር። ዞር ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን በዛው ቅስበት በመጣህበት ተመለስ፣ ንገረው እድሜ ጨምሬለታለሁ። ስንት ዓመት ጨምሬለታል? አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ይሄ በጣም ወሳኝ ነው። መጽሐፍ ቅዱስ ያዕቆብ 5 ላይ ፕሊዝ እዩኝ በደምብ። ያዕቆብ ምዕራፍ 5 ላይ ሲናገር ኤልያስም እንደኛው ሰው ነበር። አጥብቆ ጸለየ ይላል። አጥብቆ ጸለየ። ፈርቨንት የሆነ ጸሎት፣ መሰልቸት የሌለበት ጸሎት። ሕዝቅያስም እጅግ አድርጎ አለቀሰ። ቁጥር 4 ላይ ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ገና አልሄደም ወደዛ። ኔትወርኩ በጣም ሻርፕ ነው። እግዚአብሔር ቶሎ ይሰማል። አንድ ቁጥር ጸሎት ነው። አለቀ። ተመለስ። ዋው! የሕዝቤን አለቃ ሕዝቅያስን እንዲህ በለው። አረ እግዚአብሔር ሲጠራ እንዴት ነው! ትሞታለህ ባለው በዛው የሕዝቤን አለቃ ማረግን ሰይድና ለዛ ሰው የጮዋል። እንደዚህ አይደለም። የሕዝቤን ሕዝቅያስን እንዲህ በለው። እግዚአብሔር እንዲህ ይላችኋል። ህይወት ይቀጥላል። ያማረ ነገር ከፊታችሁ አለ። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይልሃል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻል። እነሆ ፈውስሃለሁ። በሶስተኛው ቀን ወደ እግዚአብሔር ቤት አለቀ። ጌታ ጸጋ ያብዛልን። እንግዲህ ጌታ ይሄ ነው። መተርጎም በምትችሉበት በእናንተ ሁኔታ ተርጉሙት። በእድሜም ላይ 15 ዓመት እጨምርልሃለሁ። አንተና እቺ ከተማ ከአሦር ንጉሥ እጅ እታደግሃለሁ። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እጋርዳታለሁ። በእግሮቻችን እንቆማለን።